በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን ሁሉ ወዳጆች ወንድሞች እህቶች አባቶች እናቶች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አምላካችን ልዑል እግዚአብሔር ቢወድና ቢፈቅድ ቢረዳን ለትንሽ ደቂቃዎች እንማማራለን። እግዚአብሔር አምላካችን ለእኔ ተናጋሪ አንደበትን ለእናንተ ደግሞ ሰሚ ጆሮ አስተዋይ ልቦናን አምላካችን ለሁላችንም እንዲያድለን ቅዱስና መልካም ፈቃዱ ይሆንልን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የእናትነት ፍቅሯ አማላጅነቷ ቃል ኪዳኗ ከሁላችን ጋር ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የኤማሁስ መንገደኞች የሚል ነው። የኤማሁስ መንገደኞች ይህንን ኃይለ ቃል የምናገኘው በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33 ነው። እንግዲህ ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን የኤማሁስን መንገደኞች ያሳመነበት ለእነሱም የተገለጸበት እነሱንም ልባቸው እንዲያርፍ እንዲጽናኑ የኢየሱስ ክርስቶስ ትንሣኤ እውነት መሆኑን ያረጋገጠበትና እንዲያምኑ ያደረገበት ዕለት ነው። ታሪኩን በዚህ በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33 ድረስ እንመለከተው። ሁለቱ ደቀ መዛሙርት ይላቸዋል። እነዚህ ሁለቱ ደቀ መዛሙርት ከ72ቱ አርድእት መካከል የሆኑት ናቸው። በቅዱስ ሉቃስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ስንመለከት ከ12ቱ በተጨማሪ ሌሎችን 70 ሾመ ይለናል። ሌሎች ከቅዱሳን ሐዋርያት